ረጋጋ ይቅርታ ሰኒ፣ ምንም አማራጭ አልሰጠሽኝ። አንቺ ሳቂሽ፣ እኔ ያለቅሳለሁ እዚሁ። ይሄን ጉዳይ ድሮም እኮ ነግሬሽ ነበር ሀብታሙ ጠላትሽ እንደሆነ። ሀብታሙ ምን አደረገኝ? አፌ ነው እንጂ እንደው ያፎ ለምታ ያስጠላል። የእግር ይሻላል እንዴ? አዎ እግርሽንማ እኮ ክብረ ማዳነሽ። ምሩ አሁን እኮ አይቀደድም። አለቃዬን እኮ ነው አለቃ ቦርጭ አልኩት። ወይ ቅሌት! የመጀመሪያ ሰውን አክብራ የሰደበች ሴት። እንዴት አለቃ ብለሽ አክብረሽ ቦርጭ ብለሽ አቀለልሽው እኮ። ምን ላርግ ብለሽ ነው? ስንት አመት ለፈው እኔና ደሞዝ ያናርግም፣ እሱ ግን ቦርጩና ሀብቱ ያድርጉለታል። እሺ አሁን ምን አልሽው? እኔማ ቆጮ ልገዛ ገበያ ነበርኩ። ቆጮ ለማለት ብዬ ነው ቦርጩ ያልኩት አልኩት። የቸገረው እርጉዝ ያገባል አሉ። ኧረ እኔማ ከነ ልጆቹ ነው ቅሌቴን ያገባሁት። እና ተባረርሽ? እኔ ምን አውቄ፣ ፊትሽ እንዳላየው ነው ያለኝ። እና ምን ልታደርጊ ነው? ወይ ተሽፋፍኝ እሄዳለሁ። በአደባባይ ገልጦ እንዳይሰድብሽ። እንደሱ አድርጎ ከማሪኝ ትልቅ ነገር ነው። የአንድ ታሪክ እኮ አሪፍ ኮሜዲ ፊልም ይወጣዋል። ሰኒና ቅሌቶቿ የሚል ነዋ። አንቺ አሁን እንደዚህ ከዛቅሽብኝ ጽናትማ በቃ ተንፈራፍራ ነው የምስቅብኝ። አይዘኝ ምንድነው ቤቱን አያየው ለደበት ያስመሰሉት? መቼም ይሄ የዛ የቅዱስ ስራ ነው እንጂ ክብሮምና ኪራስ እንደዚህ ያደርጉ። አባቴ ደወለ። ሄሎ አባ። እንዴ አባቴ ደህና ዋልሽ ነው ደህና አደርሽ? አባ እንደዛማ አትበል። እና አባቴ እንዴት ነህ አለኝ። ካወራን 2 ቀን አለፈና። እንዴ አባ ቢይዝስ? አንተን በምንም እንደማልተካ ታውቃለህ። አባ ወደ አዲስ አበባ ነው? እንዴ አባ ኪራን እያወቅከው? ግን አባቴን አለኝ አሁን ባለኝ ነገር ሳልሳቀቅ አስተናግድሃለሁ። እሺ በቃ አባ እደውልልሃለሁ። አረ ምሩ እንሂድ። የጽናት አባት እኮ ከኛ ቀድሞ ሊመጡ ነው። መጣሁ። ፊቴ ልታጠብ ብዬ እኮ ነው። ምንድነው 1000 ዓመት የምትፈጂው? በዛም እኮ በጅ ላስተካክል ብዬ ነው። አዎ በእናትሽ ይሄኔ እኮ ጽ በደስታ ብዛት ምንም ሳሰራ ነው የምጠብቀን። እንዴ አሁን ጽ ጠፍታሽ ነው? እሷ እኮ ስደነግጥና ስፈራ በመሰላል ወጣ ሰማይን ካለለወልኩ ትላለች። ደግሞ ስትደሰት ለመሬት ተሳሳለች መሰለኝ። እዛው ደርቃ ነው መቀረው። እነግርሻለሁ። እሺ ለመንገሩም እኮ መሄድ አለብን። ወይዘሪት ነው ማለቴ ወይዘሮ የምር ግን በጣም ደስ ብሎኛል። በህይወቴ ለመጀመሪያ ጊዜ ባለኝ ነገር ሳልሳቀቅ አባቴ ልቀበለው ነው። ወይ እንደዚህ ደስ ስላለሽ እኔም በጣም ደስ ብሎኛል። ምንድነው የደስታ መግለጫውን ለግል ማድረግ? ደስ ስላለሽ ደስ ብሎናል። እሺ ደስ ብሎናል። እሺ ሰኒ ግን ምን ሆነሽ ነው? ልክ እኮ አይደለሽ። በቀኛው ላይ ብዬው በግራው ላይ። እንዴት ማለት? ኧረ ተውኝ ያለ ዘፋኙ። እስቲ ተይኝ እናቴ። የውርደት ካባን እንደ ክብር ካባን የተጎናጸፍኩት። እንዴ ምን ሆነሽ ነው? ምሩ ምን ሆና ነው? ከራሷ እንደበት ብትሰሚ ይሻላል። ሰኒ ይሁንሽውን ንገሪኝ። በጠዋት አለቄን አለቃ ቦርጮ ብዬ ጠራሁት። ቆይ አለቃዬን ነው ያልሽው? ማውሲ እና እኔ አልተዋረድኩኝም? ካባ አልደረብኩኝም? እንደዚህማ ከሆነ ዘውድም ደፍተሻል። አረ ዘውዱ ቀርቶ እኔም ቢደፋኝ ይሻለኝ ነበር። አረ በስመ አብ በይ አንቺ። እስኪ ተይኝ። ኖሬም ውርደቱን የተረፈኝ ቦርጭ ብዬሽ ነበር እኮ ጽናት እንደምትስቂብኝ። እውነት ሰኒ አለቃሽ አንቺ ፊት ይጮህብሻል እንጂ ከሄድሽ በኋላ ይስቅብሻል። ያ ሳቁ። በእኔ ህይወት ተፍታቱ ምን አለባችሁ?
ቆይ ለስራ እንደ መጣ ነው? ወደ ስራ እንሂድ እንጂ። እዛኛው ስራሽ ላይ እንደዚህ ብትሆኝ ምን ነው? የራሳችሁ ጉዳይ። የሰደብኩት ሰውዬ ራሱ እንደናንተ አላሳቀብኝም። ቆይ እንደዛ ለማለት ምን አነሳሳት? የመጀመሪያው ያለቃዋ ቦርጭ አድጎ አድጎ ጠረጴዛ መግፋቱ ሲሆን፣ ሁለተኛው ደግሞ በእንቅልፍ ልቧ ስልክ ማውራቷ ነው። ኧረ እስኪ አሁን ነገ ምን እንደሚለኝ ሄጄ እሰማለሁ። ደግሞ ነገ ማርፍጃ ያሉሽ። ኧረ እኔ ቁጭ ብዬ ባደረሷ ለማርፈድ አልችልም። ለማንኛውም እሺ አሁን ኪችን ነው የምንኖረው። ዛሬ ማማን ያስቀናል። ሰኒም ሀዘናዊ መግለጫ ላይ ናት። በሉ ተነሱ። ነይ በይ። መጣሁ። ተባረኪ ልጄ፣ ጤናውን ያድልሽ። ያሰብሽው ሀሳብ የወጠንሽው ውጥን የተሳካ ይሁን። እጅሽን ከቁርጥማት ያድነው። የወለድሽው ልጅ ይጥቀምሽ። ልጄ ተባረኪልኝ። እኔ ባጎደልኩት መድኃኒዓለም ይሙላበት። እንግዲህ ጋሼ ቡናዬን ወዶታል ብዬ ነው የማፈለው። አሁን እናንቺ ረጋ ያለ የጣፈጠ ቡና ነው። አይ አባ በቃ በቡና ምሩ በለጠችኝ አይደል እንዴ? ሁሉንም እኔ ልብለጥማ ማለት ስግብግብነትና ራስ ወዳድነትም ነው። ኧረ ጽናት እንደዚህ አይነት ባህሪ የላትም። አዎ ልጄ እኔን አሳፍራኝ አታውቅም። ይልቅ ልጆቹን የት ቀሩ? ውስጥ ናቸው አባ። የስራ ስልክ ይዘው ነው። ልጥራቸው? አይ ተያቸው። ይልቅ እኔ ስለሞቀኝ ልብስ ለመቀየር ብዬ ነው። ኪራን ያስቀመጣል። ልጠይቀውና ላምጣ። እሺ እኔ እሺ እኔ እሺ በቃ ጋሼ እኔም አንደጃ ላምጣ። እሺ እሺ ተሳቅ። ምን አለብህ አንተ? ልጅ እኮ የጋሼን ዕቃ ይዞ ነው የጠፋው። እሺም በዚህ ቅጽበት የት ሄደ ይባላል? እሱማ ቡና ልጠጣ ነው የሚለው። ታዲያ ቡና ሊጠጣ ከሆነ እዛ ቅያሱ ጋር ነው የሚሆን። አጠስጥዘኝ ልረፍበት በእናት። ወይ ናሆማ፣ እሱ በፔርሙዝ የሚያዞሩት ጋር ነው የሚጠጣው። ደግሞ ለምን? ምን አውቃለሁ። እነሱ ለትርፍ ሳይሆን ራሳቸውን ለማስተዳደር ነው የሚሸጡት። እኔ ደግሞ ለትርፍ ለተቋቋሙ ካፌዎች ገቢ አልሆነም ነው የሚለው። የምሬን ነው። ልጁ እኮ ንቅል ነው። አይማ ጤነኛ አይደለም። ግን ይኸውልህ እብድ ሰዎች መካከል ነው ጤነኛውን አስተሳሰብ የሚገኙ ይባላል አንዳንዴ። እሱ የፈለገውን ይሁን ብቻ። አሁን የጋሼን ዕቃና ጤፉን በሰላም ያምጣልኝ። በተለይ የጋሼን ልብስ እንደው በመጀመሪያ በመጡ ቀን እንደዚህ ጉድ ትሆናለህ። ይበልህ ሲያንስ። እስኪ አንተ ደግሞ ንዴቴ ላይ ያዘሳታቸው ተበረድ። ወይ አቤት። ምን ወይ የጋሼ ልብስ እንዴ ይዘው መጥተዋል እንዴ? ምን ማለት ነው? አንተ አይደለ እንዴ ተቀበልከው? ለካ እኔ ነኝ። የሆነ ነገር እያወራችሁ ነበር መሰለኝ። ለማንኛውም ልብሱ የት ነው? ምን ያስቃል? ኧረ ምንም የሆነ ነገር ትዝ ብሎኝ ነው። ለምን ምግብ አታቀርቢም? ኧረ እስኪ በእናትህ የበላነው ምግብ ሽታው እንኳን ይጥፋ እስኪ ከእጃችን ላይ። አንተ ልጅ ግን ደህና ነህ? አይ አይደለም ጽዬ። ምን ነው? አዎ እባክሽ ያ ቅዱስ ተብዬልሽ እቃውን ሳይወርድ መኪናውን ይዞ ጣሱ። እኔ እኮ ጣሱ ሲል ኢየሱስም ነበር የመሰለኝ። ግን ይመጣል አይደል? መምጣትማ ይመጣል። ግን ጋሼን የሆነ ነገር ባያቸውሽ። እሺ በቃ ሳሎኑን እንጠብቃቸዋለን። ልጄ በቃ አንቺ እኛ እንመጣለን። እንዳትቆዩሽ። አይኪራ የብረት መዝጊያ ሆናለሁ ብለህ የእንጨት ራሱ መሆን አቃታ። አንተ ላናደው ብለህ ነው እንደመጣው ያስጠላ በእናታችሁ። ና አሁን እንውጣ። አንቺ ብትደብቂኝ ምን ያውቂው ነበር? አባ ታዲያ ካወቅህ ግን ለምን አልነበር? እንዴት ብዬ ልንገርሽ ልጄ? ከአንቺ ይምጣ ብዬ ችዬ ዝም አልኩኝ። ይቅርታ እሺ አባቴ እንደዛ ስላደረግኩ። አይ ልጄ ይቅርታ መጠየቅ የሚገባኝማ እኔ ነበርኩ። ሁሉ ነገር እኔ ቢሳካልኝ ኖሮ አንቺም ወደ ስደት ባልሽ ነበር።
እንዴ አባ እንደዛ አትበል እንጂ። ጋሼ እርስዎ እኔ ከማውቃቸው ሁሉ ምርጡ አባት ነት። ለልጆት ያሉት ክብርና ፍቅር፣ የእውነት ልጆት ላይ ያሉት እምነት ማንኛውም ልጅ ሊመኘው የሚችለው አይነት። አዎ ጋሼ ልክ ነው። ጽናትን ስናያት ምን ያህል በስነ ስርዓት እንዳደገች ታስታውቃለች። ጋሼ ይህንን እድል ያላገኘን ተገፍተን ከእናታችን ጋር ያደግን ብዙዎች ነን። ጽናት ደግሞ በጣም እድለኛ ነች። እንዳታስለቅሱ ልጆች። አባቴ አንተ ዓለም ላይ ካሉ አባቶች የሙገሳ ፕሮግራም ላይ ደረስኩ መሰለኝ። አንተ ዛሬም ደገምኩ ዘለን ቀደም ኮኮስ ሰጠኛል። ምንድን ነው አንተ ማገዶ የምትፈጀው? እቃውን እያለ ነው። እሱን አስገብቻለሁ። ምንም አይ እንዲሁ ነው። ባይሆን ቡናው ስንተኛ ነው? 3ኛ። ወይ ድሮም ነጋዴ እንደሆን ካውቀዋለሁኝ። ከጀበና በስትሮም ቢሆን ስጭኝሽ። የቡና አፍቃሪ ነህ? አዎ ጋሼ፣ እሱ እያረረ እኛን ነቃ ደንገጥ ያደርገናል። ለቡናው እያዘንክ ባልሆነ አይደለም ለቡና ለእንጀራ ራሱ አዝናለሁ። ምን ስለምን በለው ነው? አይደለም የሀገር አይን ተሸክሞ ማን እንደሚበላው አለማየቱ ያሳስበኛል። ማን አቋበድ ምሩ፣ ለምን ለዚህ ልጅ ቡና ሰጭልኝ? አይ ተፈጥሮ ትገርማለች። እንዴት? እኛ ያላየነውን ነገር ሌሎች ሲነግሩን አቋበድ እያለን እንናገራቸዋለን። አይ ጋሼ፣ እነዚህ የማይገባቸው ትውልድ። ምን አለ በእናንተ ዘመን ተፈጥሬ ቢሆን። እሺ ቅኔው ይፈታልና። ፍታላቸዋ። እንዲህ አይሆንም ጋሼ፣ እርስዎ እያሉ በእኔ ማስተማር አያምረው። አባቴ አንተ ንገረን። ለዓይናችን ቅርብ ቅንድባችን ነው። የሩቁን ሲያይ የቅርባችንን ቅንድባችንን አያይም። እንዴት? እኔ ማገዶ ከፈጀው አንተ ነዳጅ ትበላለህ ማለት ነው። ጋሼ ለማለት የፈለገው የፈለገ ተጠራጣሪ ብትሆኑ ዙሪያችሁን ካላያችሁ መጠቃታችሁ አይቀርም ነው። አይናችሁ ከሩቅ ያለውን ጠላት እንደሚያይ ሁሉ አጠገባችሁ ያለውን ወዳጅ እዩ ነው። ልክ እንጀራ በጋጋሪው እንደሚበላው ማለት ነው። አቤት ጭንቅላት አለ እኮ። እውቀታችንን ስናወጣ አቋብድ እያላችሁ ተቸገርን እንጂ ጀመረ። በቃ አንችልም እንጨረንና ባሉ ልጆች እኔ ደክሞኛል፣ ትንሽ ተረፍ። እሺ ቅዱስና በስኳር የለም ከመርዝ ውጭ ምንም ይመችኝ። እና ይላል ቆይ እሱ ምን ሆኖ እንደዚህ የሚያደርገው? ቆይ ምንድን ነው እንደዚህ ያያያዛችሁ? አላቅለትም። ይሄ ጥላቢስ አስደንግጦሽ ነው አይደል? ምን አስደነገጠኝ? ነፍሴን 7ኛ ሰማይ ኮንኩ የመለሳት። እሱ እኮ እንደዚህ አይነት ነገር ይወዳል። እኔ ምን አገባኝ ታዲያ? ይሄ እኮ ጾመኛ አስመሰለኝ። ጾመኛ ደግሞ ምንድን ነው ይመስለው? ስጋ ያልቆ አልቆ ባጥንት የቀረዋ እንዴ በቃሽ ነው ያልቻልኩ። ወይ ጉድ! እናንተ በእኔ መደንገጥ፣ መሰበር፣ መዋረድ ሳቁ። ምን አለባችሁ? አንቺ በጋት ጌሪዳ ነው አንዶልሽ እንደነሽ ደሞ ስም ይልሽ በይፋ ተቀላቅለናል። አመጹ የምናምን ይሄ ጠረጴዛ የሚገፋ ቦርጭ ምናምን ነገር አላችሁም እንዴ? እናንተ አታረጉትም ነገራችሁት። ይኸውልሽ ምን መሰለሽ እንዳለመታደል ሆኖ ምሩም ከኔ ጽናትም ከኪራ ምንም ነገር መደበቃችሁ። ለዛ ድሮም የኔ ሰው ሙሉ ሁሉ ውሃ እንደያዘ ስፖንጅ ነው። ነካ ሲደረግ ጉድ ይዘረግፋል። ሲጀመር እኔ ነኝ ጥፋተኛ። ባለትዳርም አላስገብቶ ምን አዘባረቀ? አይ እኔም እኮ መቆየት እፈልግ ነበር ልጄ። ግን ከብቶቼስ? ነው ግን አባዬ ቢያንስ አንድ ቀን ቆይ ስወድ። አይ አንድ ቀን እያልሽ እኮ ይሄው ሳምንት ቆየ። ጋሺ አስፈላጊ ከሆነ እኮ እርሶ እስከሚሄዱ ድረስ ከብቶቹን የሚንከባከቡት ሰው መቅጠር ይችላል። ስላሰባችሁልኝ አመሰግናለሁ። ግን ልሂድ ልጆቼ፣ ይበቃኛል።
ሄሎ ናውማ፣ እንዴት ነህ? መቼ? ዛሬ? እሳቸውማ ካልሄድኩ እያሉ ነበር። በቃ እስኪ እሺ፣ እንመጣለን። እሺ። እና እዚህ አስተናግደውኛል ነበር ደግሞ ቤታቸው እንደገና ማስጨነቅ። አይ አረጋሼ እንደሱ አይበሉ። እርሶ እኮ ለእኛ መካሪ አባታችን ነት። ለዛ ነው እንደው ልፉ ቢላቸው እንጂ እኔ እንደው ምግብ እምቢ ብሎኛል። አመሰግናለሁ ልጆቼ፣ ለእኔ እንዳሰባችሁልኝ ለእናንተም እግዚአብሔር ያስበላችሁ። አሚን አባ። ለአንተ ምንም ባደርግ ሲያንስብ ነው። እሺ። አይ መባረክ፣ 50 ቢወለድ 50 ነው ጉዱ፣ የተባረከ ይበቃል አንዱ ተባለ። ይሄ ደግሞ ለእንዳንቺ ያለ አይነቷ ሰው ነው። አራት አስቀኑኝ እንዲ እኔም አባቴ ልጥራው እንዴ? አይ ልጄ፣ መወለድ እኮ ቋንቋ ነው። አንተ ባትሆን ማን የሰራተኛን አባት ይቀበላል? ሚስጥሯን ሸፍነ ገመኗ ከታቸዋ አንተ አይደለ? የት ይገኛል እንዳንተ ያለ ሰው? ያው ፈጣሪ ለእኔ ብሎ ደጅ ድረስ አመጣት። ደጅ ብታገኛትም በቃል አትወስዳትም። እኔ ያሰግድ ባህሌን አልለቅም። እሺ አረጋሼ እንደሱ አይደለም። ሁሉንም በወጉ በባህሉ እናደርገዋለን። ጎሽ ልጄ ተባረክ። በቤተሰብ የተመረቀና የተፈቀደ ትዳር የጸና ነው። ልክ ነህ አባቴ። እውነት ልጆቼ፣ አደራ የተሸከመሽ ማህፀን የጠባችሁ ጡት አይዘነባችሁ። ቤተሰብን አታሳዝኑ። ልክ ነህ አባ። ግን አንተ ምንም ብትበደል ክፉ ከአፍ የሚወጣ አይደለም። ታይ ልጄ፣ ሰው እኮ ነኝ፣ ፍጹም አይደለሁም። ሰውን አለማሳዘን እኮ አይቻልም። እሱማ ጽድቅና ኩነኔ ባይኖር ኖሮ ከክፋት ደግነት ሳይሻል አይቀርም አይደል እንደሚባለው። ልክ ናችሁ ልጆቼ። እንዴ ወዴት ነህ አባ? ልጄ እግሬ የተሳሰረ፣ እስቲ ወጣ ብዬ ልምጣ። እሺ እኔም እከተላለሁ። ጽናቴ ከምንም በላይ ለአባቷ ግልጽ ስለሆነች በጣም ደስ ብሎኛል። የእሷ ደስታ የእኔ ደስታ ነውና እባክህ ደስታ ይጠብቅ። እናማ እንደዛ ነው ልሻለሁ። እኔ ግን ከስራ ያባርልሻል ብዬ ፈርቼልሽ ነበር። አንዳንዴ እኮ የፈለገ አሰሪሽ ቢጠራሽ የፈለገ ጥፋት ብታጠፊ ምሳሌው ስራ አሪፍ ከሆነ መቼም አያባሩሽ። ጥፋትማ የሚታለፍ ነገር አይደለም። ያው ካለፈ ደግሞ ስለምትቀራረቡ ነው የሚሆነው። አሁን አለቃዬ በአግባቡ ስራውን እየሰራሁለት ስለሆነ ነው እንጂ እንደዚህ ያረፈድኩ እሱን እየተሳደብኩኝ እኔ ማባረር የሚያቅተው ይመስልሻል? እሱማ አያቅተውም። ይኸውልሽ ለእኔ የሚከፍለኝ ገንዘብ ነው፣ ለሌላው የሚከፍለው ገንዘብ ነው። ግን ደግሞ ህይወት ላይ መቼም ማትተኪ መሆን መቻል አለብሽ። ያኔ ቢፈልግ ራሱ እኔ ማባረር አይችልም። አንዳንድ የምታወሪያቸው ነገሮች እንደሚያስደነግጡኝ ታውቂያለሽ? ለምን አላውቅም፣ ግን በቃ ቁም ነገሮች ይገርሙኛል። አንቺ ሁሉንም ንቀን እንደማናቅ እንኖራለን እንጂ እኮ ሁሉንም እናውቃለን። እያለፍነው ነው እንጂ። ቢሆንም ግን ማለፍሽ ጥሩ ነገር ነው። አዎ እሱማ ከምንም በላይ የተሻለ ነገር ነው። እሺ አሁን ቁም ነገር አውርተሽ ልትቆዝሚ ነው? ማን ነው የሚቆዝመው? ዛሬም አልቆዝም። አዎ ባለፈው ጋሽ ፊት ቆዝመሽ ዛሬም ከቆዘምሽ እች ልጅ ምን ሆና ነው የሚልሽ። እንዳያሳስብሽ፣ እንደ ፋንዲሻ ጥርሴን አቅጥጬ ስስቅ ነው የምውለው። አባ ግን እንዴት ነው ትምህርቴን አቁሜ የምትድረኝ? አይ ልጄ፣ አንቺ እኮ የምትኖሪው የቅድሽን ሳይሆን ፈጣሪ ያለልሽን ነው። ደግሞ ኪሩቤል ጥሩ ልጅ ነው። እሱማ ጥሩ ልጅ ነው። ግን አባ ሰዎች ስላንተ ቢያወሩብስ? ማለቴ ልጁ እማራለሁ ብላ ከተማ ወጥታ አግብታ መጣች ብትባልስ? ደግሞ ትዳር ጸጋ ነው። ምንም ቢሉ ምን ገዶኝ? አትጨነቂ። ስለዚህ ቢሆንም አባ
ስንት ትዳር አላገባም ብዬ ገፍቼ እማራለሁ እመረቃለሁ ብዬ። አዎ ልጄ፣ ባህላችን ታውቂዋለሽ። እንደ እናትሽ ምኞት በወግ በማዕረግ ነው የምድርሽ። እሺ አይዞሽ፣ ስለ ሰው ወሬ አታስቢ።